በፊት እንግዲህ በመካከላችን ሚሽነሪ ኦፍሴ አስራት አለች፣ ታውቋታላችሁ። ትናንትና ባለፈው ሳምንት እንዳሳሰብን ላላ ጮፔ ላይ ቤተክርስቲያን ስትሰራ ቆይታለች። 130 ቆርቆሮ የአገልጋይ መኖሪያና ቢሮ ያለው ከኋላ 130 ቆርቆሮ አልቆ በር ተገጥሞለት ሲሚንቶ ሁሉ ነገር አልቆ ቀለም ብቻ ሲቀር ትናንትና ከቤተክርስቲያን አገልጋዮች ጋር በጋራ ወደዛ ሄደን እዛ ቦታ ላይ እግዚአብሔርን አመስግነን ቤተክርስቲያኑን ጨርሳ ለቤተክርስቲያናችን አስረክባለች። ስለዚህ ቤተክርስቲያን ደግሞ እንግዲህ ይሄ ሶስተኛ ወንጌል ጣቢያ የተገነባ ነው። ምናልባት ከዚህ በፊት የማታውቁ እንቡሌ ላይ ግንባታ ጨርሳለች። እንደገና አልጎኔ ላይ በዚሁ ልክ አሁን ደግሞ ሶስተኛ ወንጌል ጣቢያ በላላ ጮቤ ላይ ጨርሳ ለቤተክርስቲያን አስረክባለች። ትልቅ ቸርች ነው፣ ትልቅ ቤተክርስቲያን ነው። ከዚህ ትንሽ ነው የሚያንሰው። ስለዚህ በዛ ቦታ ደግሞ አገልጋዮችን ሚሽነሪ መድበን ከዚህ በኋላ ቋሚ አገልግሎቶች የሚካሄዱበት ነውና ዛሬ ከእሷ ጋር እግዚአብሔርን እናመሰግን በእናንተ ፊት እንፈልጋለን። ትናንትና በዛ ቦታ ላይ እግዚአብሔርን አመስግነናል። ስለዚህ እሷን ወደዚህ እንጋብዛታለን። ወደዚህ ትመጣለች። አንዳንድ ነገሮች እሷ ካለችን በኋላ ቤተክርስቲያን ደግሞ ምስጋና ለእሷ የሚሰጣት ስለ ሚሽነሪ ኦፍሴ ከዛሬ 5 ዓመት በፊት ወደዚህ ከመጣች ጊዜ ጀምሮ በብዙ አገልግሎት ከኛ ጋር ከዲመካ ቃልዮት ጋር ያው አባልነት መታወቂያ እስካሁን አልሰጠናትም እንጂ የዲመካ ቃልዮት አባል ናት። እሷ መካነ ኢየሱስ ነኝ ያለች ነው። እሷ ግን ሚሽነሪ ነው፣ ምንም ዲኖሚኔሽን የላትም። ስለዚህ ከቃልዮት ጋር እየሰራች ስላለችው በእውነት በእኛ ቢሆን የ5 ዓመት ባጀት 6 ዓመት ባጀት እንኳን ቢሆን 3 ወንጌል ጣቢያ መስራት አንችልም። በጣም ትላልቅ ናቸው እንደሚታቁ 130 80 ቦታ ቸርቾች ናቸው፣ ቆርቆሮ ናቸው፣ በጣም ትልቅ ናቸው። በዛ ውስጥ ቤት መስራት ብቻ አይደለም፣ እድል ፈቅዶላችሁ አጋጣሚ ሆናችሁ እንቡሌ ስትሄዱ በእንቡሌ ያሉ ምዕመናን ስታዩ ልባችሁ ያርፋል። እድል አድርጎ አልጎኔ ስትሄዱ በአልጎኔ ያሉት ምዕመናን ስታዩ ልባችሁ ያርፋል። በእውነት ብዙ ሰዎች ከድቅድቅ ጨለማ ወደ ብርሃን እየመጡ በዛ ቦታ ላይ ጌታን እያመለኩ ስላሉ በእውነት በጣም ደስ የሚለን ጌታ አምላክ አብዝቶ ይባርካት። ቤት መስራት ብቻ ሆኖ አልቀረም። በውስጡ ሰዎች እያመለኩ አሉ፣ ነፍሳት እየዳኑ አሉ። በእውነት እዛ አካባቢ ያሉ ሩታ ትላልቅ ሰዎች ልጆቻቸውን ወልደው ለቤተ ክርስቲያን እግዚአብሔርን ለማመስገን ልጆቻቸውን ለቤተ ክርስቲያን ይዘው ሲመጡ ሳይ በጣም ልቤ ደስ ያለውና አጋጣሚ ሆናችሁ ወደዛ አካባቢ ስትሄዱ እነዚህ ወንጌል ጣቢያዎችን ሌሎችም አሏቸው። ሙሳና ሌሎችም ይሰራናቸው አሉ። በእነዚህ ወንጌል ጣቢያ ይሰራሉ። ታላቅ ስራ አለ። በዚህ እድሜዋ እንግዲህ ወንጌላዊ ብርሃኑ በመካከላችን አሉ። በኋላ ቃል ያገለግሉናል። እንግዲህ የሁሉም እዚህ ያሉ አባቶች አንጋፋ ናቸው፣ የወንጌል አርበኛ ናቸው። እንደጋሽ ከሳቸው በኋላ ጋሽ እንደመጡ ሰምቻለሁ። ሌሎችም እንግዳን ከሳቸው በኋላ ነው የመጡትና እንግዲህ በሳቸው እድሜ እሷ ደግሞ በዚህ በልጅነቷ በዚህ እድሜ ላይ ይሄንን ትልቅ ስራ ስትሰራ በእውነት በጣም ድንቅ ነውና እዚህ ያላችሁ ምዕመናን የዲመካ ቃልዮት ኦፍሴ እንግዲህ ቤተሰብ ናትና በሚዲያ አገልግሎቷን አገልግሉ። እንግዲህ ሁሌ እንደማወራው ድርጅት የላትም፣ ከኋላ ሰፖርት የሚያደርጋት ሚኒስትሪ የላትም፣ ወይንም ደግሞ ሰፖርት የሚያደርግ ድርጅት የለም። ሚዲያ ላይ እንዳያቸዋት ትለምናለች፣ በልመና ተሳክቶላት እንደ ዶክተር አብይ። ስለዚህ ትለምናለች፣ ሻይ የቁርሳችሁን የራታችሁን 100 ብር 50 ብር ላኩ ለኔ ቆርቆሮ ይገዛል ስለምትል እዚህ መሃል ተጠይቃችሁ የሰጣችሁ ሰዎች ስላላችሁ ማለት ነው። ስለዚህ በዚህ ልክ ነው የምትሰራው እንጂ የራሷ የሆነ ነገር ድርጅት ኖሯት አይደለም የሚለው ነገር ነው። ብዙ ነገር ብናወራ ያው ሰዓቱም ስለማይበቃ ዝም ብለን ምን እንላታለን? እግዚአብሔር ይባርክሽ፣ ትዳርሽ ይባረክ፣ አገልግሎትሽ ከዚህ የበለጠ ይስፋ። እዚህ ብቻ አይደለም የምታገለግለው፣ ቦረና አካባቢ ላይ እንዲሁም ደግሞ ሆሪ ላይ እንሰራ ታስታውሳላችሁ። በነጸማይ ምንድን ነው እርበና የሚባል ብራይሌ ውስጥ ትሰራ ታውቃላችሁ። እኛን ጋቶም ለትልቅ ቸርች ሰርታለችና ብዙ ቦታ ዞራ ትሰራለች። እኛ ጋር ብቻ 4ኛ ጽያ ተጀምሯል እያለቀ ነገ በቆሮ ይወጣል። እንደገና ደግሞ 4ኛ ወንጌል ጣቢያ ብለን እሷን ልናመሰግን በቀጣይ ወራቶች ውስጥ አሉ። ለእሷ የሚመጥናት ጥቂት ስጦታ ይሄ ለእሷ ትልቅ ነው፣ እኔ አውቃለሁ። ምክንያቱም ነገር ብንሰጥ የሚረሳ የሚያልቅ ነገር ነው። ይሄ ግን ማስታወሻ ነው። መጀመሪያ ስንሰጥ 1ኛ ወንጌል ጣቢያ ብለን ኮንጉሌ ፈፈል ሰጠነው። እንደገና ይሄ ሰርቲፊኬት ስንሰጥ 2ኛ ወንጌል ጣቢያ አቻልጎኔ ብለን ሰጠነው። ይሄኛው ሰርቲፊኬት 3ኛ ወንጌል ጣቢያ በላላ ጮቤ ላይ
አጠናቃ ለቤተ ክርስቲያን ስላስረከበች ይህን የምስጋና ሰርተፊኬት እንሰጣታለን። ወንጌላዊ ጋሽ ዮናስ ሶስታችሁ አራታችሁ ወንጌላዊ ወደዚህ ነው፣ ሉቃስም ወደዚህ መጥቶ በጋራ ይሰጣሉ ነው። ባርኳቻው ተሰጣቸው ግን ባርካችሁ እንድትሰጧት ነው። ጋሽ ወደዚህ ለናስ ወደዚህ ጋር ወጣ። እሺ ነው ሲያስራት ሰርተፊኬት ይሰጣሉ። እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ይሄ በጣም ውድ የሆነ ዕቃ ነው። ከፍታ ታሳያቸዋለች። ባሏ ጋር ስትመጣ ስጦታ አትሰጠናትም። የኛ አካባቢ ምርት ነውና የዚህ አካባቢ ምርት ነው። ስለዚህ ምርት ዕቃ ነውና አባቶች ይሄንን ደግሞ በታላቅ ፍቅር ይሰጧታል። እሺ እናመሰግናለን። አፖስትልን ወደ ቦታ መልስ ዘንድ ጭብጨባ ተቀበሏት። እሺ ከዚህ በመቀጠል አባቶች ሳይሄዱ ሌላ የምናመሰግነው ሰው አለ።